እንዴ በመብት አይከበርም እንዴ? የሰው መብት አይከበርም እንዴ? ፐርሰናል ኬዝ ኖ ካሚንግ ላይቭ እንዴ? ምርጫዬ ጥሩ ነው፣ ግን ይሄንን አላረግም ጋይስ። እንዴ አላረግም እንዴ? ለምን ብዬ ነው ይሄንን የማረገው እንዴ? ምን አይነት ጉድ ነው? ምን አይነት ተአምር ነው? ብሩ ተከፍሎ መጣ። ይሄ ለቁልፍ ነው፣ ቁልፍ ለቤት ቁልፍ፣ እኔ ለቤት ቁልፍ ነው አርጌ አንጠልጥይ። አም ሶሪ ሀቢብቲ አም ሶሪ ኖ አም ሶሪ አም ኖት ማድ ድርጊት አይ ዶንት ላይክ ሰንሰለት። እንዴ ምን አይነት ሰንሰለት ነው? ኖ አም ሶሪ አላረግም። አታርጊ ታዩ። እኔ የሚያምረውን መንገድ ነግሬሻለሁ። አይ ካልሽ ደግሞ ታዩ አታርጊ። ምን አገባኝ? ማብቴ ፐርሰናሌን አክብሪ። እንዴ ማብት በእንግሊዘኛ ምንድነው ጋይስ? ፐርሰናል አይደል? ይተው እንጂ ፐርሰናል የግል ጉዳይ ነው። መብቶ ነው አያውቅም። ያው ነው ግል ማለት ፐርሰናል ነው ጉዳይ። ዞሮ ስለ ግል ጉዳይ ነው ያው ፐርሰናል የግል ጉዳይ ነው እንጂ መብት አይደለም። መብት ዲሞክራሲ ነው። እሺ ካላወሽ ልንገርሽ። ኦኬ ማይ ዲሞክራሲ ኢዝ አክብሪ። ኖ የደንበኞቼን የከስተምሮቼን ፍላጎት በአግባቡ ምንና ምን ማድረግ እንዳለብኝ መናገር። ማይ ሪጀት ነው። ሪስፔክት ማይ ዊት ሪስፔክት ማይ ዌጀት ደብሊው ምንድነው ውዴ? ደብሊው ጀምሮ ምን ማይ ሪስፔክት ማይ ዲሞክራሲ ነው። እሺ መብቴን አክብርልኝ ማለት ነው። RIGH ናይት ነው ውዴ። ናይት ራይት ነው ማለት እንዲህ ነው የሚጻፈው። ጂን ምን አመጣው ታዲያ እዚህ ላይ? እና ራይት ጂ ተባላ መሀል ላይ ጂ እኮ ይሄ ራ እንትን ለቃሏን እንትን ለማለት ቦታ ላይ እንድትገባ ለምሳሌኛ ገ ብለን እንደምናስገባው አማርኛ እንግሊዘኛ ልንጽፍ ስንፈልግ ግን ለማለት ሰውነ እችን እንጨምራታለን። ገባሽ? ተረድተሻል ሳራ? እንዴ ፎዚ ራይት ለማለትን አረ ነው እንጂ የሚጨመረው ጂ ነው የሚጨመረው። እዚህ ወረንዶ ይገባል። ራይትማ እኮ አለ ይኸውልሽ። Please your mind is day to day your mind is closed. Why sister? Every day one question every day for you. One English me ከኋላሽ ይርኩኝ ራይት ማድረግ አለብኝ እኔ መቤት። What's wrong ሀቢብቲ? What's your problem? አንቺ አሁን እንግሊዘኛ እችላለሁ እያልሽ ነው? Yes of course. ዴኒስ ጋር ምን አወራችሁ ትናንትና?